ሰላም 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 የማርቭለስ ላንጉጅ ቻናል ተከታታዮች ዛሬ በጣም ቤስት የሆነ ሌሰን ይዤላችሁ መጥቻለሁ። ሌሰን ከመጀመሪያ በፊት ግን የምታደርጉልኝ ኮሜንትስ፣ ሳጀሽን፣ ኮምፕሊመንትስ ኤንድ ኮምፕሌን I really need to say thanks a lot from the bottom of my heart። በጣም ላመሰግናችሁ እፈልጋለሁ። ዛሬ ቪዲዮ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቴንክስ። ስለዚህ ሌሶን ምንድን ነው? ፕሬዘንት ሲምፕል ቴንስ፣ ፕሬዘንት ሲምፕል ቴንስ ኦር ሲምፕል ፕሬዘንት ቴንስ የሚባል አብዛኛዎቻችን ግራ ይገባናል። መች ነው የምንጠቀመው ይህንን ቴንስ? ይዞታውስ በምን ሰዓት ነው የምንጠቀመው የሚለው ትንሽ ሃይላይት ሰጣቸዋለሁ። ኦፍኮርስ የመጀመሪያውን ነው ፕሬዘንት ሲምፕል ቴንስ ኦር ሲምፕል ፕሬዘንት ቴንስ። በሁለቱም መጥራት ትችላላችሁ። የመጀመሪያው ዴሊ አክቲቪቲ ስናወራ ዴሊ አክቲቪቲ ቀን በቀን የምናደርገው እንቅስቃሴ ዴሊ አክቲቪቲ ኦር ላይፍ ስታይል ይሉታል። ላይፍ ስታይላችን ስናወራ። ሁለተኛ ጀነራል ሪያሊቲ ጀነራል ሪያሊቲ እውነታ ፐርፌክት። ለምሳሌ ዴሊ አክቲቪታችን እስኪናውራ እነቃለሁ ለማለት ምንድን ነው የምንለው? አይ ዌክ አፕ ያዘዋት። አይ ዌክ አፕ እነቃለሁ። አይ ጌት አፕ ከሆነ ግን እነሳለሁ ነው። ኦኬ ሶ there is a difference between wake up and get up። ዌክ አፕ የምንል ከሆነ መንቃት፣ ጌት አፕ የምንል ከሆነ ግን ከአልጋ መውጣት ወይ ደግሞ መነሳት ነው። ስለዚህ there is a slight difference። number 1 I wake up እንበል። I wake up at 1:30 እላለሁ እኔ። አንዱ ተኩል ነው የምነሳው። I wake up at 1:30። እናንተ ደግሞ የምትነቁበት ሰዓት መጥቀስ። I wake up at 1:30 then I wash my face, I brush my teeth, I comb my hair, I get dressed. I get dressed. Very nice. Get dressed ማለት ልብስ ቀይራለሁ። change my clothes የምንላት በችኛዋ ቃል ብትተካ ደስ ይለኛል። I get dressed. That's right. Next, I have my breakfast. I have my breakfast. ቁርስ እበላለሁ። Okay. By the way, ሚልስ የሚባሉ ሶስት ናቸው። ሚልስ ብሬክፋስት፣ ለንች፣ ዲነር ራይት። እነዚህ ሶስት ምን ይባላሉ? ሚልስ ይባላሉ። ስለዚህ ቁርስ፣ ምሳ፣ እራት የምንበላ ከሆነ አይ ኢት ሳይሆን አይ ሃቭ ብንል አሪፍ ነው፣ ይኖረኛል። ኦኬ አይ ሃቭ ብሬክፋስት፣ አይ ሃቭ ለንች፣ አይ ሃቭ ዲነር። ከበላችሁ ግን አይ ሃድ ይሆናል። That's right. ሻውን ምን ይያለው? I have breakfast. After that, I go to school. I go to school. That's it. ምን እያወራችሁ ነው ማለት ነው? Daily activity or habitual action or lifestyle. ጨርሰናል። እነዚህ ቃላት እናንተ የምታደርጓቸው ቀን በቀን መጥቀስ ትችላላችሁ ማለት ነው። ሁለተኛ ጀነራል ሪያሊቲ ጀነራል ሪያሊቲ እውነታ። ለምሳሌ እኔ አስተማሪ ነኝ። I'm a teacher። እናንተስ? You can say I'm a student. I am an engineer. I'm a doctor. I'm a nurse ማለት ትችላላችሁ። ምን እያወራችሁ ነው ማለት ነው? ጀነራል ሪያሊቲ። That's it። አሁን እነዚህ ፎርሙላዎች ናቸው። አይ ዩ ዊ ዘይ። እነዚህም አራቱ ካታጎራይዝ እናድርጋቸው። አይ ኢት፣ ዩ ኢት፣ ዊ ኢት፣ ዘይ ኢት። ኦኬ አይ ማለት እኔ፣ ዩ ሶስት ትርጉም አለው። አንቺ፣ አንተ፣ እናንተ። ዘይ ከሆነ እነሱ
ዊ ከሆነ እኛ። that's right. for example I eat breakfast ከማለት ምን በሉ ብያቸዋለሁ? I have breakfast, you have breakfast, they have breakfast, we have breakfast. that's it. he, she, it ከሆኑ ደግሞ ካታጎራይዝ እናድርጋቸው። ሰርድ ፐርሰን ሲንጉላር ይባላሉ። ስለዚህ ሺ ሃቭ ሳይሆን ሺ ሃዝ ብሬክፈስት፣ እሷ ቁርስ ትበላለች። እሱ ቁርስ ይበላል ለማለት ደግሞ ሂ ሃዝ ብሬክፈስት። ኢት ከሆነ ስለምንድን ነው የምጠቀመው? ኢት ከሆነ ቲንግስ ኤንድ ኤኒማልስ፣ ለነገሮች ወይ ደግሞ ለእንስሳን ጠቅመዋለን አይደል? ኢት ኦፍኮርስ ተርድ ፐርሰን ሲንጉላር። ሶ ኢት ድሪንክስ የምንል ከሆነ እሷ ትጠጣለች፣ ግን ኦፍኮርስ ለአኒማል ብናደርገው አሪፍ ነው። ፎር ኤግዛምፕል ዘ ካት ድሪንክስ ሚልክ ዛትስ ኢት። ኦኬ አሁን ምን አይተናል? ሃቢቹዋል አክሽንስ። ስንጠይቅስ ቁርስ ትበላለህ ለማለት ምንድን ነው የምንለው? ዱ ዩ ሃቭ ብሬክፋስት። እናንተ ቁርስ ትበላላችሁ ለማለት ዱ ዩ ሃቭ ብሬክፋስት። እነሱ ቁርስ ይበላሉ ዱ ዜይ ሃቭ ብሬክፋስት እንላለን። እሺ ሂ ሺ ኢት ከሆነስ እሷ ቁርስ ትበላለች ለማለት ምን እንላለን? ዳዝ ሺ ሃቭ እንላለን። እሺ ዚስ ኢዝ ናይስ ግራማቲካል ስትራክቸር። ዳዝ ሺ ሃቭ ብሬክፋስት፣ ዳዝ ሂ ሃቭ ብሬክፋስት እንላለን። ስለዚህ ምን እያደረግን ነው? እየጠየቅን ነው ማለት ነው። ግራማቲካል ስትራክቸሩ ማለት ነው። ኦኬ አሁን አይ ላይክ፣ አይ ላይክ ይህን ጀነራል ሪያሊቲ ነው ማለት ነው። አይ ላይክ ሶከር፣ አይ ላይክ ሶከር እኔ ኳስ እወዳለሁ። እናቴ ቡና ትወዳለች ለማለት ምንድን ነው የምንለው? ኦፕሽን ስጣችሁ። ማይ ማዘር ዳሽ ኮፊ፣ ላይክ፣ ላይክድ፣ ላይኪንግ፣ ላይክስ። So the correct answer is likes. My mother likes coffee. She is coffee holic. coffee holic ማለት ያው የቡና ሱስ ያለበት ሰው ምን እንለዋለን? coffee holic. My father likes movies. My father likes movies. Or my father ላይክስ ፊልም። ፊልም እና ሙቪ ልዩነታቸው ምንድን ነው? ሙቪ ስንል አሜሪካን ኤክስፕሬሽን ነው። ያው አሜሪካኖች የሚጠቀሙት ቃላት ሙቪ ነው። ብሪቲሽ ደግሞ ለሙቪ ምን ይሉታል? ፊልም ይሉታል። ስለዚህ ፊልም ኢዝ ብሪቲሽ እንግሊሽ፣ ሙቪ ኢዝ አሜሪካን እንግሊሽ። ዛሬ ፕሬዘንት ሲምፕል ቴንስ በከፊል አይተናል። ኔክስት ደግሞ በጣም ደስ የሚል ሌሰን ይዤላችሁ እመጣለሁ። ይህንን ሌሰን ግን ፕሊዝ ሼር፣ ላይክ፣ ኮመንት ኤንድ ሳብስክራይብ ማድረግ እንዳትረሱ።